ሰላም ሰላም ውድ የቀላል እንግሊዘኛ ቤተሰቦቼ እንደምናችሁ። እንዲሁም ደግሞ ዛሬ ገና ወደዚህ ቻናል የመጣችሁ እንኳን ወደ ቀላል እንግሊዘኛ ቻናል በሰላም መጣችሁ። የእንግሊዘኛ ቋንቋን ለጀማሪዎች በቀላሉ መናገር፣ ማንበብ እንዲሁም መጻፍ የሚያስተምር ቻናል ነው። ወደ ዛሬው ትምህርታችን እንሄዳለን። እንግሊዘኛ ቋንቋን በቀላሉ ለመናገር ክፍል 10 ላይ ደርሰናል። ዛሬ የምናየው ራስን በእንግሊዘኛ ማስተዋወቅ የሚለውን ነው። በምሳሌዎች ብቻ ማለት ነው። ብዙ ምሳሌዎች እናያለን። ስለዚህ አሪፍ ቆይታ እንደሚኖረን አልጠራጠርም። የዛሬን ቪዲዮ ከማየታችሁ በፊት ግን 4 ግዴታ ማየት ያለባችሁ ቪዲዮዎች አሉ። እነሱን ካላያችሁ የዛሬው ትምህርት ሊገባችሁ አይችልም። 4ቱንም ቪዲዮ እዚሁ ስክሪን ላይ ለማስቀመጥ ሞክራለሁ ወይም ደግሞ ወደ ቻናሉ በመግባት ታገኙታላችሁ 4ቱንም። የመጀመሪያው ቪዲዮ ስለ ራሳችን በእንግሊዘኛ ለማውራት ቀላል መንገዶች የሚለው ቪዲዮ ነው። ሁለተኛ ማየት የሚኖርባችሁ ቪዲዮ ስማችንን በእንግሊዘኛ ማስተዋወቅ የሚለው ነው። ሶስተኛ ደግሞ እንግሊዘኛ ቋንቋ በቀላሉ ለመናገር ክፍል 8 የሚለው ወይም ደግሞ ስለምንወደውና ስለምንጠራው ነገር በቀላሉ ለማውራት ክፍል 1 ብለን የተማርነው ቪዲዮ ነው። የመጨረሻው ቪዲዮ ደግሞ እንግሊዘኛ ቋንቋን በቀላሉ ለመናገር ክፍል 9 የሚለው ወይም ደግሞ ስለምንወደውና ስለምንጠራው ነገር በቀላሉ በእንግሊዘኛ ለማውራት ክፍል 2 ብለን የተማርነው ነው ማለት ነው። እነዚህ 4ቱም ቪዲዮዎች ሳታዩ የዛሬን ትምህርት ብትከታተሉ ድካም ነው የሚሆንባችሁ። ምክንያቱም ዛሬ ራሳችንን የምናስተዋውቀው እነዛ 4ቱ ቪዲዮዎች ላይ የተማርናቸውን በማጣመር ነው ማለት ነው። አሁን ወደ ዛሬው ትምህርታችን መሄድ እንችላለን። እንደተለመደው ሁላችሁም ማስታወሻ በመያዝ ትምህርቱን ተከታተሉ። ስለዚህ እንጀምራለን። ራስን በእንግሊዘኛ ማስተዋወቅ ይላል። በእንግሊዘኛ ደግሞ ሰልፍ ኢንትሮዳክሽን እንለዋለን። ራስን ማስተዋወቅ ማለት ነው። ሰልፍ ኢንትሮዳክሽን። ስለዚህ እዚህ ጋር ምሳሌዎች እናያለን። ወደ 6 የሚጠጉ ምሳሌዎች እናያለን። የመጀመሪያው ይሄኛው ነው። መጀመሪያ ራሷን የምታስተዋውቅልን ወይም ምሳሌ ያረግናት ሊያ ናት ማለት ነው። ስለዚህ እዚህ ጋር ሊያ ይላል። ስለዚህ ሊያ ራሷን እንዴት እንደምታስተዋውቅ እናያለን ማለት ነው። ስለዚህ በዚህ መልኩ ራስን ማስተዋወቅ ይቻላል። ስለዚህ እያንዳንዱ የተጠቀመችውን ራሷን ለማስተዋወቅ የተጠቀመችውን የእንግሊዘኛ አረፍተ ነገር እያየን ነው የምንሄደው ማለት ነው። ስለዚህ እዚህ ጋር የተዘረዘሩት አረፍተ ነገሮች በሙሉ ስለ ሊያ ናቸው ማለት ነው። ስለዚህ ስሟን ከማስተዋወቅ ጀምሮ ሌላ ስለ ራሷ ያስተዋወቀችውን በሙሉ እናያለን ማለት ነው። ስለዚህ እንጀምራለን። ከመጀመሪያው ከስሟ እንጀምራለን። እዚህ ጋር ሊያ ስሟን ለማስተዋወቅ የተጠቀመችው አረፍተ ነገር ማይ ኔም ኢዝ የሚለው ነው። ከዚህ በፊት እንደተማርነው ማለት ነው። እዚህ ጋር እንግሊዘኛው እንዴት እንደሚነበብ አለ ማለት ነው። ስለዚህ እሱን እያያችሁ ድምጼንም እየሰማችሁ መከታተል ትችላላችሁ። ስለዚህ ማይ ኔም ኢዝ ሊያ አለች። ስለዚህ በአጭሩ ምንድነው ስሜ ሊያ ነው ብላ ስሟን አስተዋወቀች። ከዛ በመቀጠል አይ አም 35 years old አለች። እዚህ ጋር ምንድነው 35 የሚለው 35 ቁጥር ማለት ነው። እንደምናየው 35 ዓመቴ ነው እያለች ነው። ቁጥሮች እንዴት በእንግሊዘኛ ማንበብ እንደምንችል ከዚህ በፊት ተምረናል። ስለዚህ እሱንም ሄዳችሁ ማየት ትችላላችሁ። ቻናል ውስጥ ታገኙታላችሁ። 35 years old አለች። ስንት ዓመቷ እንደሆነ እየተናገረች ነው። ባለፈው ጊዜ እንደነገርኳችሁ ስለ ራሳችን ለማውራት ስንፈልግ አረፍተ ነገሩን የምንጀምረው በሁለት ቃል ነው። የመጀመሪያው አይ የሚለው ነው። አይ ስንል እኔ ብለን ነው ለማለት የፈለግነው ማለት ነው። አይ ማለት እኔ ማለት ነው። ስለዚህ ስለ ራሳችን ማንኛውም ነገር ስናወራ አይ ብለን መጀመር ይኖርብናል። ሌላ ደግሞ የመጀመር የምንችለው ማይ ብለን ነው። ማይ ማለት ደግሞ የኔ ማለት ነው። ስለዚህ እዚህ ጋር ማይ ኔም ኢዝ ስትል ስሜ ሊያ ነው እያለች ነው። የኔ ስም ማለት ነው። ቀጥታን ተርጉሞ ቢባል የኔ ስም ሊያ ነው እያለች ነው። ስለዚህ ስለ ራሳችን አንድ ነገር ለማውራት ከፈለግን አይ ወይም ደግሞ ማይ ብለን መጀመር ይኖርብናል ማለት ነው። የትኛውም አረፍተ ነገር አይ ስንል እኔ ብለን እየጀመርን ነው። ማይ ስንል የኔ ብለን እየጀመርን ነው ማለት ነው።
ስለዚህ I am 35 years old ማለት እኔ 35 ዓመቴ ነው እያለች ነው ማለት ነው። ስለዚህ አሁንም እንቀጥላለን። ስሟን አወቅን፣ እድሜዋን አወቅን። አሁን ወደ ሶስተኛው አረፍተ ነገር እንሂድ። I am an English teacher ይላል። I am an English teacher። እንግሊሽ ማለት ሁላችንም እንደምናውቀው እንግሊዘኛ ማለት ነው። ቲቸር ደግሞ አስተማሪ ማለት ነው። ስለዚህ ምን አለች? I am an English teacher ስትል እኔ እንግሊዘኛ አስተማሪ ነኝ አለች ማለት ነው። ስለዚህ 3 ነገር ስለ ሊያ አውቀናል ማለት ነው። ሌላ ደግሞ የተናገረችው ምንድነው? I have 2 sisters አለች። ሲስተር ማለት እህት ማለት ነው። 2 ማለት 2 ማለት ነው። ስለዚህ 2 እህቶች አሉኝ አለች። ከዛ በመቀጠል ስማቸውን እየጠቀሰች ነው። አበባ and ሰላም አለች። ስለዚህ 2 እህቶች እንዳሏት ነገረችን። ከዛ በመቀጠል ስማቸውን ጠቀሰች ማለት ነው። ስለዚህ በዚህ መልኩ መጥቀስ እንችላለን እኛ። ሌላ ያለችው ምንድነው? I also have a younger brother አለች። ይሄ ምን ማለት ነው? also ማለት ሌላም እያለች ነው። I also have a younger brother። brother ማለት ወንድም ማለት ነው። younger ማለት እዚህ ጋር ታናሽ እንደማለት ነው። ስለዚህ ታናሽ ወንድምም አለኝ አለች ማለት ነው ከእህቶቿ በተጨማሪ። ስለዚህ ከዛ ቀጥላ ኮልድ ብሩክ አለች። ኮልድ ማለት የሚባለው ስሙን ለመናገር ነው። ኮልድ ማለት ብሩክ ይባላል እንደማለት ነው ኮልድ ማለት። ስለዚህ ብሩክ ብላ ስሙን አስተዋወቀች ማለት ነው። ስለዚህ 2 እህቶች እንዳሏት ከነስማቸው፣ አንድ ታናሽ ወንድም እንዳላት ስሙን ብሩክ እንደሚባል አሳወቀች ማለት ነው። ሌላ ደግሞ ስለ ራሷ ያስተዋወቀችው ምንድነው? I am married አለች። I am married ከዚህ በፊት ቪዲዮዎች ላይ ተነዋል። ምንድነው ይሄ? married ማለት ያገባ ማለት ነው። ስለዚህ አግብቻለሁ እያለች ነው። I am married አለች። ከዛ በመቀጠል I have 4 ማለት 4 ማለት ነው። children ማለት ደግሞ ልጅ ማለት ነው፣ ልጆች ማለት ነው። ስለዚህ 4 ልጆች አሉኝ አለች። በመጨረሻም my hobby is reading books አለች። my ማለት የኔ ነው ብለናል። ሆቢ ማለት በትርፍ ጊዜ ማድረግ የምትወደው ነገር ማለት ነው። ሆቢ ማለት አብዛኛውን ጊዜ የምታዘወትረው ነገር ነው። is ምን አለች? reading books። reading ማለት ማንበብ ማለት ነው። books ማለት መጽሐፍ ማለት ነው። ስለዚህ መጽሐፍ ማንበብ አዘወትራለሁ ያለች ነው። ስለዚህ ይሄ ሁሉ ነገር ስለ ሊያ አውቀናል ማለት ነው። ስለዚህ በዚህ መልኩ ስም መናገር እንችላለን። እድሜያችንን በዚህ መልኩ መናገር እንችላለን። እንዲሁም ደግሞ የተለያዩ ነገሮችን ስለራሳችን ማስተዋወቅ እንችላለን። ሁለተኛ የምናየው ምሳሌ ደግሞ ስለ ሀያት ነው። ስለዚህ ከስሟ ጀምሮ ያለውን መረጃ እናያለን ማለት ነው። ስለዚህ ማይ ኔም ኢዝ ሀያት ብላለች። ስለዚህ ይሄ የምናውቀው ነው። ምን አለች? ስሜ ሀያት ነው አለች። ሌላ ደግሞ እድሜዋን የተናገረችው I am 20 years old አለች። 20 ማለት 20 ነው ማለት ነው። ስለዚህ እድሜዋን ተናገረች። እዚህ ጋር ነጭ ያሉ ቦታዎች ላይ የራሳችንን መረጃ ማስገባት እንችላለን። በቢጫው ደግሞ እሱን መንካት አንችልም ማለት ነው። እሱ እንዴት አድርገን እንደምንጠቀመው እንግሊዘኛው አረፍተ ነገሩ ማለት ነው። ነጭ ደግሞ የራሳችን መረጃ ማስገባት እንችላለን። ሁሉም ምሳሌዎች ላይ ማለት ነው፣ የቀድሙም ላይ። ስለዚህ ማይ ኔም ኢዝ የሚለው አይቀየርም። የትኛውም ሰው ስሙን ለማስተዋወቅ ከፈለገ ይሄን መጠቀም ይችላል ማለት ነው። ነገር ግን እኔ ስሜ ሌላ ከሆነ እዚህ ጋር መቀየር ነው የሚኖርብኝ። አይ አም 20 years old የሚለውን ደግሞ እዚህ ጋር እድሜውን ብቻ ነው መቀየር የሚኖርብኝ ማለት ነው፣ የራሴን ለማስገባት ከፈለኩ። ስለዚህ በሌሎቹም እንዳለ ተመሳሳይ ነው። ቢጫው ለሁሉም ሰው ተመሳሳይ ነው ማለት ነው የሚናገረው ነገር። ስለዚህ ለዛ ነው እንደዚህ በቢጫና በነጭ ለይቼ ያስቀመጥኩላችሁ። ስለዚህ ሁለተኛውን አይተነዋል። ሶስተኛው I live in ኢትዮጵያ ይላል። ሊቭ ማለት መኖር ነው። ስለዚህ የምኖረው
ኢትዮጵያ ነው እያልኩኝ ነው። ስለዚህ እናንተ የምትኖሩበትን ደግሞ ይሄን መቀየር ነው ማለት ነው። ሌላው ደግሞ አይ አም የሚለው ነው። ስቱደንት አት አዲስ አበባ ዩኒቨርሲቲ ይላል። ስለዚህ ይሄ ምንድነው? ስቱደንት ተማሪ ማለት ነው። አዲስ አበባ ዩኒቨርሲቲ ይላል። ስለዚህ የምማረው አዲስ አበባ ዩኒቨርሲቲ ነው እያለች ነው ሀያት። ስለዚህ የአዲስ አበባ ዩኒቨርሲቲ ተማሪ ነኝ እያለች ነው። ሌላው ደግሞ ማይ ፋዘር ኢዝ አ ቴይለር አለች። ማይ ፋዘር ማለት ከዚህ በፊት አይተነዋል ይሄን ቃል አባቴ ማለት ነው። ፋዘር ማለት አባት ማለት ነው። ማይ ሲሆን የኔ አባት ይሆናል። ስለዚህ አባቴ ቴይለር ነው አለች። ቴይለር ማለት ልብስ ሰፊ ማለት ነው። ቴይለር ማለት ስለዚህ የአባቷን ስራ እየተናገረች ነው ማለት ነው። ከዛ ቀጥላ ኤንድ አለች። ኤንድ ማለት እና ማለት ነው። የትኛውንም አረፍተ ነገር ለማያያዝ የምንጠቀምበት ነው። እና የሚለውን ትርጉም ይዛ ማይ ማደር አለች። ማደር ደግሞ እናት ነው። ስለዚህ የኔ እናት ወይም እናቴ is a teacher አለች። ቲቸር የሚለውን ከቀድሞ ምሳሌ እንዳየነው አስተማሪ ማለት ነው። ስለዚህ የሁለቱንም ስራ ጠቀሰች ማለት ነው። ስለዚህ እናንተ ደግሞ ነጭ ነጩ ላይ መቀየር ትችላላችሁ። ሌላ ስለ ራሷ የገለጸችው ምንድነው? ማይ በርዝዴይ አለች። በርዝዴይ ማይ የኔ ነው። ስለዚህ አዲሱ ቃል ምንድነው? በርዝዴይ። ይሄ ደግሞ ልደቴ ማለት ነው። በርዝዴይ የተወለድኩበት ቀን ማለት ነው። is in ሴፕቴምበር አለች። in ሴፕቴምበር። ስለዚህ ልደቴ ሴፕቴምበር ውስጥ ነው እያለች ነው። ሴፕቴምበር ማለት በኢትዮጵያ መስከረም ማለት ነው። አሁን ያለንበት ወር መስከረም ማለት ነው። ስለዚህ የተወለድኩት መስከረም ውስጥ ነው አለች። ሌላ መጨረሻ ላይ ስለ ራሷ የገለጸችው I have two ቅድም two ምን ብለናል? ሁለት። ስለዚህ I have two friends I have two friends ፍሬንድስ ማለት ደግሞ ጓደኞች ማለት ነው። ስለዚህ ሁለት ጓደኞች አሉኝ አለች። ስለዚህ እናንተ ደግሞ ሌላ ነገር እዚህ ጋር 3 ከሆነ አንድም ከሆነ ቁጥሩን ብቻ በመቀየር ፍሬንድስ የሚለውን መቀየር አይኖርባችሁም። እዚህ ጋር ችግር የለውም። ያላችሁን የጓደኛ ቁጥር መቀየር ብቻ ነው ማለት ነው። አሁን ደግሞ ስለ ጸጋንያ እዚህ ጋር ለየት የሚያደርገው አይ አም ጸጋ ይላል። እንደ ሌሎቹ ማይ ኔም ኢዝ ብላ አልጀመረችም። ተመሳሳይ ትርጉም ነው ያለው። ራሳችንን ማስተዋወቅ የሚለው ስማችንን ማስተዋወቅ የሚለው ቪዲዮ ላይ እንዳየነው ማለት ነው። ስለዚህ ስማችንን ማይ ኔም ኢዝ ማለት እንችላለን ወይም አይ አም ብለን ማስተዋወቅ እንደምንችል አይተናል። ስለዚህ አይ አም ጸጋ አለች። ጸጋ ነኝ እያለች ነው። ሌላ ምን ጠቀሰች? አይ አም 25 አለች። እዚህ ጋር ይሄ ደግሞ በጣም ይለያል። የቀድሙ አይ አም ብሎ ቁጥሩን ይገልጽና years old የሚለው ይጨመርበት ነበር። ወደ ኋላ ተመልሰን ብናየው እዚህ ጋር I am 20 years old ብለን ነበር የጨረስነው። አሁን ደግሞ I am 25 ብለን ምንም አላለም። ይሄም ትርጉሙ ተመሳሳይ ነው። እንደዚህም አድርገን መጠቀም እንችላለን። ምንድነው የምንለው? I am 25 25 ነኝ ነው። 25 ነው እድሜ እንደማለት ነው። ነገር ግን ቀጥታ ትርጉሙ 25 ነኝ እያልን ነው። እዚህ ጋር ጸጋ ነኝ ብላለች። ጸጋ ነኝ ስትል ስሟ ጸጋ እንደሆነ እንረዳለን። በእንግሊዘኛ ላይም ግን I am 25 ስትል ቁጥር ከሆነ እድሜዋ እንደሆነ እንረዳለን ማለት ነው። ስለዚህ I am ብለን በስምም በእድሜም መግለጽ እንችላለን። ሌላው ደግሞ I was born in 1989 ኢሲ ይላል። እዚህ ጋር ቦርን ማለት መወለድ ነው። እኔ የተወለድኩት እንደማለት ነው። ይሄን ብሎ ዓመተ ምህረት ይጠቅሳል። እነዚህን ቁጥሮች በነገራችን ላይ በእንግሊዘኛ ረዘም አድርጌ መጻፍ ችል ነበር። እዚህ ጋር ያለውን ቁጥር ዓመተ ምህረቱን እንኳን እንደዚሁ ነው የሚቀመጠው። እድሜያችንን ግን የሁሉንም እድሜ ማለት ነው በእንግሊዘኛ ረዘም አድርጎ መጻፍ ይቻላል። በቁጥር ማስቀመጥ ይችላል። በእንግሊዘኛ ሲቀመጥ የቁጥሮች ትምህርት ላይ ወይም ቪዲዮ ላይ አይተነዋል። ስለዚህ እዚህ ጋር ቦታ እንዳይዝብኝ ብዬ ነው በቁጥር ያስቀመጥኩት እንጂ በእንግሊዘኛ ፊደሎች አልፋቤቶች መጻፍ ይቻላል። እንደዛም ነው መደረግ ያለበት። እንደዚህም ቢሆን ችግር የለውም። ይሄኛው ግን ዓመተ ምህረቱ ነው የሚቀመጠው። ሲነበብ መጀመሪያ ሁለት ቁጥሮችን እያደረግን እናነባለን። 19 ይላል 19 የሚለው ነው።
89 ደግሞ 89 የሚለው ነው። ስለዚህ 1989 የሚለውን 1989 ብለን እናነባለን። ኢሲ ማለት በአማርኛ ሲተረጎም ዓመተ ምህረት የሚለውን ይገልጻል። ኢሲ ማለት ቀጥታ በእንግሊዝኛ ከሆነ ኢትዮጵያን ካላንደር ነው የሚለው፣ በኢትዮጵያ ካላንደር አቆጣጠር እንደማለት ነው። ስለዚህ ስናነበው ባጭሩ ኢሲ ብለን እናነባዋለን፣ በአልፋቤቱ ስም ማለት ነው። ስለዚህ እንደዚህ የተጻፈ ነገር 1989 ኢሲ ብለን እናነባዋለን፣ ወይም ደግሞ 1989 ኢትዮጵያን ካላንደር። ምክንያቱም ይሄ አሳጥረን የጻፍነው ቃል ስለሆነ ማለት ነው። ኢሲ ሲተነተን ኢትዮጵያን ካላንደር ነው። ከዚህ በፊት ባለው ቪዲዮ ላይም እንደገለጽኩት ማለት ነው። ስለዚህ የተወለድንበትን ዓመተ ምህረት በዚህ መልኩ መጻፍ እንችላለን። በቢጫ ያለውን አንቀይሮም፣ ዓመተ ምህረቱን ደግሞ በዚህ እንገልጸዋለን ማለት ነው። ሌላው ደግሞ I was born in ይላል። አይቀየርም ከዚህ ጋር እንዳያችሁት የተወለድኩት እያለች ነው አሁንም። ነገር ግን ናዝሬት ይላል እዚህ ጋር ስናየው ናዝሬት። ስለዚህ የተወለድኩት ናዝሬት ነው እያለች ነው። ሌላ ደግሞ ምን ይላል? ማይ ማደር ይላል። ቅድም ያየነው ቃል ነው፣ የኔ እናት እያለች ነው። ኔም ስም ማለት ነው። is ትዕግስት። ስለዚህ ምን አለች? በአጭሩ የእናቴ ስም ትዕግስት ነው አለች። አሁንም ቀጠል አድርጋ ማይ ፋደር የኔ አባት ስም ማለት ነው። ኔም is አበራ። ስለዚህ የእናትና አባቷን ስም በዚህ መልኩ ገለጸች ማለት ነው። ማይ ማደር ኔም is ትዕግስት፣ ማይ ፋደር ኔም is አበራ። ስለዚህ በዚህ መልኩ የእናትና የአባት ስም መግለጽ ይቻላል። ነጭ ቦታ ላይ መቀየር ነው ማለት ነው የኛን። ሌላ ደግሞ የምትወደውና የምጠላውን ነገር ልታወራ ነው። ምን አለች? አይ ላይክ በናና አለች። ሙዝ ማለት ነው። በናና ማለት ሙዝ ማለት ነው። የአትክልት እና የፍራፍሬ ቪዲዮዎች ላይ አይተነዋል ይሄንን። አይ ዲስላይክ የምጠላው ያለች ነው። ፓይናፕል ማለት አናናስ ማለት ነው። ፓይናፕል አልወድም ማለች። ሌላ ስለ ራሷ የገለጸችው ምንድነው? አይ graduated from AU አለች። graduated ማለት የተመረቅኩት እያለች ነው። from ከየት እንደሆነ ልትናገር ነው። AU ይሄ ደግሞ አዲስ አበባ ዩኒቨርሲቲ ባጭሩ ሲጻፍ ነው። አዲስ አበባ የሚለው ኤ ብቻ ትወሰዳለች። ዩኒቨርሲቲ ከሚለው ዩ ትወሰድና AU ተብሎ ባጭሩ ይጻፋል። ስለዚህ ይሄንን ስናነበው አይ graduated from አዲስ አበባ ዩኒቨርሲቲ ብለን ልናነብ እንችላለን። ወይም በአጭሩ የሚረዳን ሰው ከሆነ ደግሞ AU ብለን መናገር እንችላለን። መጨረሻ ላይ የገለጸችው I am currently looking for a job ብላ ነው የገለጸችው። currently ማለት በአሁን ጊዜ ማለት ነው። looking እየፈለኩ ነው ማለት ነው። job ደግሞ ስራ ማለት ነው። ስለዚህ አሁን ተመርቃ ስራ እየፈለገች ነው ማለት ነው ጸጋ። ስለዚህ በዚህ መልኩ ስለ ራሷ አውቀናል ማለት ነው። ስለ ጸጋ አውቀናል። ሌላ ያለው ስለ ንግስት ነው። እዚህ ጋር ንግስት ስሟን ያስተዋወቀችው መንገድ ከቅድሙ ጋር ተመሳሳይ ነው። አያም ንግስት አለች በአጭሩ። አያም 27 አለች፣ 27 ዓመቴ ነው አለች። ሌላ ደግሞ አያም ፍሮም ኢትዮጵያ አለች። እዚህ ጋር የሚለየው አም ፍሮም የሚለው ነው። አም ፍሮም ማለት የመጣሁት እያለች ነው። ከየት እንደመጣች ነው የሚገልጸው። ኢትዮጵያ ማለት ከኢትዮጵያ ነው የመጣሁት ማለት ነው። ስለዚህ አም ፍሮም ብለን እዚህ ጋር ሀገሩን መቀየር እንችላለን። ከኢትዮጵያ ነው የመጣሁት ማለት ነው ይሄ ትርጉሙ። ሌላ ስለምትወደው ነገር እያወራች ነው እዚህ ጋር። ማይ ፌቨሪት ፉድ ኢዝ ገንፎ አለች። ከኢትዮጵያ ነው የመጣችው። የምትወደውን ምግብ እየተናገረች ነው። እዚህ ጋር ገንፎ እንደዚህ ነው የሚቀመጠው። የኢትዮጵያ ቃል ስለሆነ የእንግሊዝኛ ትርጉም የለውም፣ ወደ እንግሊዝኛ አይቀየርም ማለት ነው። ኢትዮጵያ ውስጥ ብቻ የሚገኝ ቃል ስለሆነ ስለዚህ ራሱኑ እንደዚህ አድርገን እናስቀምጠዋለን። የእንግሊዝኛ ቃል ስላልሆነ ለየት ስለሚል በእንግሊዝኛ አረፍተ ነገር ውስጥ ስንጽፈው በቅንፍ ተደርጎ ይቀመጣል። እንግሊዝኛ ቃል ያልሆነ ነገር ማለት ነው። ስለዚህ ለዛ ነው እንደዚህ በጥቅስ በትምህርተ ጥቅስ ባለሳሳት በትምህርተ ጥቅስ ማለት ነው። ሌላ ደግሞ የገለጸችው ማይ ድሪም የኔ ድሪም አለች። ድሪም ምንድን ነው? ህልም ማለት ነው። is to become an actress አለች። ቢካም ማለት መሆን ማለት ነው። አክትረስ ደግሞ አክተር ማለት የሴት አክተር አክትረስ ይባላል። ስለዚህ መሆን የምፈልገው የሴት ተዋናይ ነው እያለች ነው።
ድሪም ማለት ህልሟ ማለት ነው። ህልሜ ተዋናይ ለመሆን ነው እያለች ነው። ሌላ ደግሞ አይ ሊቭ ዊዝ ማይ ሲስተር አለች። ሲስተር ምን ብለናል? እህት። ማይ ሲስተር የኔ እህት። ስለዚህ አይ ሊቭ መኖር ነው ብለናል። አይ ሊቭ ዊዝ ደግሞ እንደማለት ነው፣ የሚያገናኝ ቃል ነው። ከሲስተሬ ጋር ነው የምኖር ወይም ከእህቴ ጋር ነው የምኖረው አለች። በዛው ቀጥላ her name is ራሄል አለች። ስሟን እየተናገረች ነው አይደል? ስለዚህ ኔም ማለት ስም ነው። her እሷ የሚለውን ነው የሚተካው። እሷ የሚለውን ነው የሚተካው። ስለዚህ የእሷ ስም ደግሞ ራሄል ነው አለች። በመጨረሻም she is an engineer አለች። ኢንጂነር ናት እያለች ነው። ሺ የሚለውም እሷን ነው የሚተካው። her የሚለው ሁለቱም ስለ ራሄል ነው የሚናገረው። her የሚለውም ሺ የሚለውም ራሄል የሚለውም ላለመድገም ነው ማለት ነው። ስለዚህ ስሟን ላለመድገም እሱ እያልን የምንጠራው ማለት ነው። ስለዚህ ሺ ኢዝ አን ኢንጂኒር አለች። ስለ እሷ ስሟንም ስራውንም ነገረችን ማለት ነው። ስለዚህ በዚህ መልኩ እናንተ መጨመር ትችላላችሁ። በመጨረሻ የተናገረችው አይ ሃቭ አ ዶግ አለች። ውሻ አለኝ እያለች ነው። ዶግ ማለት ውሻ ነው። አይ ሃቭ ማለት አለኝ ማለት ነው። ከዛ ቀጥላ አይ ላቭ ማይ ዶግ አለች። ላቭ መውደድ ነው፣ ፍቅር ማለት ነው። ስለዚህ አይ ላቭ ማይ ዶግ ስትል ውሻዬን ወደዋለሁ አለች። ስለዚህ ውሻ እንዳላትም እንደምትወደውም ነገረችን ማለት ነው። አሁን የምንሄደው ደግሞ ወደ አብዲ ነው ማለት ነው። እስካሁን ሴቶችን ብቻ ነው እያየን የመጣ ነው መሰለኝ። ሳላስበው ነው ሴቶችን ያበዛሁት። ነገር ግን በሴቶችም በወንዶችም ቢሆን እነዚህ በቢጫ ያረኳቸው ነገሮች አይቀየሩም። ሴትም ወንድም ቢሆን የምንናገረው በዚህ መልኩ ነው። ስለዚህ ችግር የለውም። አብዲ ጋር እንምጣ። አያም አብዲ፣ ስሜ አብዲ ነው እያለ እንደሆነ ያውቀናል ማለት ነው። ሌላ ደግሞ አም 18 አለ። ይሄኛው ልዩነቱ ምንድነው? ሁለቱ ከዚህ በፊትም የሆነ ቪዲዮ ላይ ለመግለጽ ሞክሬያለሁ። አይ አም የሚለው ስናሳጥረው ወይም አሳጥረን ስንጽፈው አም ብቻ ይሆናል። አም 18። ስለዚህ ንግግራችንን ለማሳመር ነው ብያቸዋለሁ። እንግሊዘኛ ቃላቶችን የምናሳጥረው ምንጊዜ ማለት ነው። ስለዚህ ፈጠን ለማለት ከፈለግን፣ ለማሳመር ከፈለግን አም 18 ልንል እንችላለን። ወይም አይ አም 18 ማለትም እንችላለን። ነገር ግን እንደዛ ከምናንዛዛው አም 18 ብንል ጥሩ ነው። አይ አም አብዲ ከምንልም አም አብዲ ብንል ጥሩ ነው ማለት ነው። ስለዚህ አይ አም የሚሉትን አም ብናረጋቸው ለእኛ ንግግራችን አሪፍ ይሆናል፣ ለመስማትም ደስ ይላል ማለት ነው። ሌላው እዚህ ጋር የሚለየው ምንድን ነው? አይ አም ቶል ይላል ወይም አም ቶል ማለት እንችላለን። ቶል ማለት ረጅም ማለት ነው። ስለዚህ ረጅም ነኝ እያለ ነው፣ ስለሱ እየገለጸልን ነው። ሌላ የተናገረው አይ ሃቭ አ ብላክ ሄር ይላል። ብላክ ማለት ቀለም ነው፣ ጥቁር ቀለም ነው። ስለዚህ ብላክ ሄር ማለት ጸጉር ነው። ስለዚህ ሃቭ ማለት አለኝ ማለት ነው። አይ ሃቭ አ ብላክ ሄር ጥቁር ቀለም ያለው ጸጉር ነው ያለኝ ማለት ነው። ጸጉሬ ጥቁር ነው እያለ ነው። ሌላ ደግሞ የተናገረው ምንድን ነው? ዊ አር አ ፋሚሊ ኦፍ 6 አለ። ፋሚሊ ማለት ቤተሰብ ማለት ነው። ዊ ማለት እኛ ነው። እዚህ ጋ አሁን የሚለየው እስካሁን የነገርኳችሁ ስለ ራሳችን ስናወራ አይ ማለት አለብን፣ ማይ ማለት አለብን ብያለሁ። እዚህ ጋ ግን ዊ አለ። ዊ ማለት እኛ ማለት ነው። ስለዚህ ቤተሰቦቹን አካቶ ራሱንም እዛ ውስጥ ጨምሮ ማለት ነው እያወራ ስለሆነ ነው። ስለዚህ እዚህ ጋ ስለ ራሱ ብቻ አይደለም ማለት ነው። ስለዚህ ዊ አር ፋሚሊ ኦፍ 6 ሲል ቤተሰብ ውስጥ 6 ነን እያልን ነው። በአጭሩ 6 ነን አለ። እሱን ጨምሮ ማለት ነው፣ እናት አባቱን ጨምሮ እሱን ጨምሮ 6 ናቸው። ስለዚህ ሌላ ቀጥሎ የተናገረው ምንድነው? ማይ የኔ፣ ዳድ ማለት አባት ነው፣ ሌላ ስሙ ማለት ነው። የቅድሙ ፋደር ስንል በጣም ፎርማል ይሆናል ወይም መደበኛ ይሆናል፣ በጣም የክብር ይሆናል ማለት ነው ፋደር ስንል። ዳድ ስንል ደግሞ ኢንፎርማል ይሆናል ወይም ደግሞ ኢመደበኛ ንግግር ይሆናል ማለት ነው። እሱ ነው ልዩነቱ። ዳድ ማና ፋደር ማለት ተመሳሳይ ነው። ማም እና ማደር ተመሳሳይ ነው። ማደር ሲሆን በጣም መደበኛ ይሆናል፣ ፎርማል ይሆናል። ማም ሲሆን ደግሞ ቀለል ያለ ይሆናል ማለት ነው።
ስለዚህ ማይ ዳድ አለ። እሺ የኔ አባት እያለ ነው is 50 years old። ስለዚህ years old የሚለው የሚገልጸው አመቱን ነው ብለናል። ስለዚህ የአባትየውን ወይም የአባቱን አመት እየነገረን ነው። 50 ማለት 50 ነው እዚህ ጋር በቁጥር እንደምናየው። ስለዚህ በእንግሊዝኛ 50 እንለዋለን። ስለዚህ የአባቱን እድሜ ነገረን። አሁን የእናቱን እድሜ ሊነግረን ነው። ማይ ማም አለ is 40 years old። እሷ ደግሞ 40 ነው አመቷ ማለት ነው። ስለዚህ እዚህ ጋር በነጩ ላይ በመቀየር የኛን እናትና አባት እድሜ ማስቀመጥ እንችላለን። ሌላው የተናገረው ምንድነው? I have ሁለት brothers ሁለት ወንድሞች አሉኝ and እና one sister አንድ እህት አለኝ። ስለዚህ ሁለት ወንድም አንድ እህት አለው ማለት ነው። በመጨረሻ የተናገረው ምንድነው? ስለ ቤተሰቡ I love my family አለ። የኔን ቤተሰቦች እወዳቸዋለሁ። I love ማለት የምንወደውን ነገር ለመግለጽ ነው የምንጠቀመው። ስለዚህ I love my family። ስለዚህ በዚህ መልኩ ስለ ቤተሰቦቹ ሙሉ ነግሮናል ማለት ነው። መጨረሻ ላይ ሊነግረን የፈለገው in my free time ማለት ጊዜ ማለት ነው። ፍሪ ማለት ነፃ ማለት ነው። ስለዚህ ነፃ በመሆንበት ጊዜ በኔ ነፃ ጊዜ ማለት ነው ቀጥታ ከተረጎምን። ስለዚህ በፍሪ በመሆንበት ታይም ወይም ደግሞ ነፃ በመሆንበት ሰዓት I play football። ፕሌይ መጫወት ነው። ፉትቦል የእግር ኳስ ነው ብለናል ከዚህ በፊት። ስለዚህ እግር ኳስ እጫወታለሁ በትርፍ ጊዜ እያለ ነው ወይም ነፃ በመሆንበት ሰዓት። ሌላ ደግሞ I also ማለት የሆነ ነገር ለመጨመር ስንፈልግ የምንጠቀመው ቃል ነው። enjoy hiking አለ። enjoy ማለት አሁንም የሚያዝናናው ነገር ነው ወይም የሚወደው ነገር ነው። hiking ማለት ደግሞ የእግር ጉዞ ለመዝናናት የሚደረግ የእግር ጉዞ ነው። የተለያዩ የተፈጥሮ ቦታዎችን ተራራማ የሆኑ ቦታዎችን ለማየት ከሰዎች ጋር ወይም ከጓደኞቻችን ጋር ሆነን ለማየት የምናደርገው የእግር ጉዞ ነው። ጧት ማለት ነው። እንደ ስፖርትም ይሆናል። ስለዚህ ሃይኪንግም ደስ ይለኛል እያለ ነው። ስለዚህ በትርፍ ጊዜው ፉትቦል ወይም የእግር ኳስ ይጫወታል፣ ሃይኪንግም ያደርጋል ማለት ነው። ስለዚህ በዚህ መልኩ የአብዲን ተመልክተናል። አንድ የመጨረሻ አይተን እንጨርሳለን። ፌቨን ናት። አሁንም ሴት ሆነችብን፣ ችግር የለውም ለውጥ አይመጣም። ማይ ኔም ኢዝ ፌቨን አለች። እሷ ይሄን መጠቀምን የፈለገችው ማይ ኔም ኢዝ የሚለውን ማለት ነው። ሌላ የተናገረችው አይ አም ኢን ግሬድ 10። እዚህ ጋር የሚለየው ይሄ ነው። ግሬድ 10 ማለት 10ኛ ክፍል ማለት ነው። ስለዚህ 10ኛ ክፍል ነኝ አለች። እድሜዋን አልተናገረችም። እድሜዋን መናገር አልፈለገችም ይሆናል ወይም ረስታውም ሊሆን ይችላል። እድሜዋን ግን አልተናገረችም። የተናገረችው ስንተኛ ክፍል እንደሆነች ነው ማለት ነው። ስለዚህ አይ አም እኔ ኢን ግሬድ 10 10ኛ ክፍል ነኝ ማለት ነው። ሌላ ኢን ስኩል አለች። ስኩል ትምህርት ቤት ነው። ኢን ስኩል ስትል ትምህርት ቤት ውስጥ እያለች ነው። አይ ኢንጆይ ማለት አሁንም ደስ የሚላት ነገር ማለት ነው ወይም የሚያዝናናት ነገር ማለት ነው። ምን አለች? ኢንግሊሽ። ስለዚህ እንግሊዘኛ ደስ ይለኛል እያለች ነው። እንግሊዘኛ ትምህርት ማለት ነው። ያው ትምህርት ቤት ውስጥ ብላ ነው የጀመረችው። ስለዚህ እንግሊዘኛ የትምህርት አይነት የትምህርት ክፍል ደስ ይለኛል አለች። ሌላ አይ ዋንት ቱ ቢካም አ ዶክተር አለች። ቢካም ማለት ምን ብያቸዋለሁ ቅድም? መሆን ማለት ነው። አይ ዋንት ማለት ደግሞ እኔ ምፈልገው እያለች ነው። መሆን ምፈልገው ምን አለች መጨረሻ ላይ? ዶክተር ሐኪም ማለት ነው ዶክተር ማለት። ስለዚህ ዶክተር መሆን እፈልጋለሁ አለች ወይም ምኞቴ ነው አለች። ሌላ ምን አለች? አይ ላቭ አይስክሪም አለች። አይ ላቭ አሁንም የምንወደውን ነገር ለመግለጽ ነው የምንጠቀመው። አይስክሪም ወዳለሁ አለች። ማይ ፌቨሪት ከለር ኢዝ ብላክ አለች። ብላክ ምን ብያቸዋለሁ? ጥቁር። ማይ ፌቨሪት ማለት እኔ የምወደው ማለት ነው። ከዚህ በፊት የተማርነው ነው። ከለር ማለት ቀለም ማለት ነው። ስለዚህ የምወደው ቀለም ብላክ ነው አለች። ሌላ ደግሞ ማይ ሆቢስ አር አለች። ቅድም ሆቢ ምን ብያቸዋለሁ? በትርፍ ጊዜያችን የምናረጋቸው ነገሮች ናቸው ብያቸዋለሁ። እዛኛው ላይ የቅድሙ ላይ አንድ ሆቢ ብቻ ነው የተናገረችው። ሴት ትሆናለች፣ ረስቻለሁ ስሟን። ማይ ሆቢስ ሲሆን ደግሞ እንደዚህ IES ሲጨመርበት ብዙ ይሆናሉ ማለት ነው። በትርፍ ጊዜያችን ማድረግ የምንፈልገው ነገር። ከዛ በመቀጠል አር ብለን ነው የምንገልጸው ብዙ ስለሆኑ ማለት ነው። ከዛ መዘርዘር ነው።
በትርፍ ጊዜያችን የምናደርጋቸው ነገሮች። እዚህ ጋር የመጀመሪያው ምን አለች? ሪዲንግ ማንበብ፣ ዳንሲንግ መደነስ ማለት ነው። እና ነው ብያችኋለሁ። ድሮዊንግ ይሄ ደግሞ መሳል ማለት ነው። ስለዚህ ስዕል መሳል፣ መደነስ፣ ማንበብ በትርፍ ጊዜዋ ደስ ይላታል ማለት ነው። ስለዚህ በትርፍ ጊዜዋ እነዚህ ነገሮች ታደርጋለች። ሌላው እንዳለ ይሄ ነው ማለት ነው። ስለዚህ የዛሬው ምሳሌዎች ያየናቸው 6 ሰዎች ናቸው። በዚህ መልኩ ራሳቸውን አስተዋውቀዋል ማለት ነው። ስለዚህ እኛም ራሳችንን በዚህ መልኩ ማስተዋወቅ እንችላለን። አረፍተ ነገሮችን በቢጫ ያሉትን ከዚህ ውስጥ በመውሰድ የራሳችንን ማውጣት ይኖርብናል ማለት ነው። ስለዚህ ዛሬ በዚሁ ይሄንን ቪዲዮ አሁን እንጨርሳለን። ይሄን እንደጨረሳችሁ ስለ ራሳችሁ መጻፍ መለማመድ አለባችሁ ማለት ነው። አንድ ኤክሰርሳይዝ ወይም መልመጃ ሰጥቻችሁ ነው የምጨርሰው ማለት ነው። 4 ናቸው፣ አጫጭር 4 ናቸው። እነሱን እንድትሞሉ ነው። ያዝናናችኋል ብዬ አስቤ ነው። ከዛ በተጨማሪም ደግሞ ትለምዱታላችሁ። እነዚህ ነገሮች እንድትለምዱ ስለፈለኩ ነው። ስለዚህ በራሳችሁ መስራት ትችላላችሁ፣ በማስታወሻችሁ ላይ ወይም ኮሜንት ውስጥም መሳተፍ ትችላላችሁ። የመጀመሪያው ምንድነው? ማይ ፌቨሪት ስፖርት ኢዝ ይላል። ማይ ፌቨሪት ምንድነው? እኔ የምወደው ደስ የሚለኝ ነገር እያልኩ ነው። ስፖርት ደግሞ ስፖርት ነው እንደምናውቀው። ኢዝ ብለን መምረጥ ነው። ከነዚህ ውስጥ እያንዳንዱ ነግራችኋለሁ ትርጉሙን። እናንተ የምትወዱትን ስፖርት መምረጥ ነው ማለት ነው። የመጀመሪያው ፉትቦል ይላል፣ የእግር ኳስ። የሁለተኛው ባስኬትቦል፣ የቅርጫት ኳስ። ቦል ማለት ኳስ ነው ማለት ነው። ፉት እግር ነው፣ ባስኬት እንደገመታችሁት ቅርጫት ነው። ሌላው ደግሞ ቮሊ ቦል፣ ይሄ ደግሞ የመረብ ኳስ። የመጨረሻ ደግሞ አትሌቲክስ የሚለው ደግሞ ሜዳ ውስጥ እንደ ሩጫ አይነት ነገር የሚካሄዱት ነገሮች ማለት ነው። አትሌቲክስ ማለት እነሱ ናቸው። ሩጫ እና ደግሞ ሩጫ ሲዘጋጅ እዛ ውስጥ የሚደረጉት ውድድሮች እንዳለ አትሌቲክስ ይባላሉ። ስለዚህ እንደሱ አይነቶችም እንወድ ከሆነ ይሄን መምረጥ እንችላለን ማለት ነው። ስለዚህ እኔ ኤን መርጫለሁ። ፉትቦል ደስ ይለኛል ከሁሉም። እናንተ ደግሞ የራሳችሁን ትመርጣላችሁ። ሁለተኛ ደግሞ ማይ ፌቨሪት ዴይ ኦፍ ዘ ዊክ ነው የሚለው። ማይ ፌቨሪት ዴይ ኦፍ ዘ ዊክ ማለት ሳምንት ነው። ዴይ ማለት ቀን ነው። ማይ ፌቨሪት አሁንም እኔ የምወደው እያልኩ ነው። ስለዚህ ከሳምንቱ ውስጥ የምወደው ቀን ምንድን ነው እያልኩኝ ነው። ኤ ምን ይላል? ሰንዴ እሁድ ነው። ቢ ምን ይላል? መንዴ ሰኞ ነው። ሲ ሳተርዴ ቅዳሜ ነው። ዲ ፍራይዴ አርብ ነው። ስለዚህ እናንተ ደግሞ አንዱን ትመርጣላችሁ። እኔ አሁንም ኤ ብያለሁ፣ ሰንዴ ደስ ይለኛል። አሁንም እንቀጥል። 4 ነው ብያቸዋለሁ። 3ኛ ላይ ደርሰናል። ማይ ፌቨሪት አኒማል ኢዝ ይላል። አኒማል ማለት እንስሳ ማለት ነው። ስለዚህ የምወደውን እንስሳ ልመርጥ ነው። ኤ ዶግ ውሻ እያልኩ ነው። ቢ ካት ድመት። ሲ ላየን አንበሳ። ዲ ላይ ደግሞ ሆርስ ደግሞ ፈረስ ማለት ነው። እኔ አሁንም ኤ ብያለሁ፣ ዶግ ስለምወድ ማለት ነው። ስለዚህ እናንተም የራሳችሁን ትመርጣላችሁ። የመጨረሻው ማይ ፌቨሪት ከለር ኢዝ ምንድን የሚለውን ነው የምናየው። ከለር ደግሞ ቀለም ነው ብያቸዋለሁ አሁን ማለት ነው። አሁን ደግሞ ያየነው ምንድን ነው? እስካሁን እያየን የነበረው ብላክ አይደል? ስለዚህ ብላክን አትረሱትም ማለት ነው። ስለዚህ ትርጉሙን አልነግራችሁም። ሙሉ ቪዲዮ ላይ አይተነዋል አይደል? 2 ቦታ አይተነዋል ብላክ የሚለውን ቀለም። ኤ ምን ይላል? የሎ ቢጫ ማለት ነው። ሲ ምን ይላል? ዋይት ነጭ ማለት ነው። ዲ ሬድ ቀይ ማለት ነው። ስለዚህ የምትወዱትን ቀለም ምረጡ። እኔ ዋይት መርጫለሁ፣ ነጭ ቀለም ስለምወድ ማለት ነው። ስለዚህ እነዚህን 4ቱ ናቸው። ስለዚህ አንደኛ እያንዳንዱ ቀለሞች እነዚህ እንስሳቶችንም ስማቸውን ከነትርጉማቸው እንድታስታውሱት ነው። ከዚህ በፊት ተምረናል። ነገር ግን በተደጋጋሚ እንትን ስትሉ እንድታስታውሱት ነው፣ ስትሰሙ ማለት ነው።
ሌላው ደግሞ በተጨማሪ ደግሞ ከለር ቀለም እንደሆነ ትዝ እንዲላችሁ እዚህ ውስጥ ቀለማትን ስለመረጥን፣ አኒመል ደግሞ እንስሳ እንደሆነ፣ ዴይ ቀን እንደሆነ፣ ዊክ ሳምንት እንደሆነ እንድትይዙት ስለፈለኩ ነው። በመልመጃ መልኩ ስናየው ይቀላል ብዬ ነው። ስለዚህ እነዚህ የስፖርት አይነቶችን፣ የሳምንቱ ቀናቶች፣ እንስሳቶች እንዲሁም ቀለሞችን ቢያንስ እዚህ ጋር ያሉትን እንዳትረሷቸው። ስለዚህ ዋና ከዚህ ውስጥ እንድትወስዱ የፈለኩት እነሱ እንዳትረሱ ነው። ሌላ ደግሞ ማይ ፌቨሬት የሚለውን እኔ የምወደው የሚለውን የእንግሊዝኛ አጠቃቀም እንዳትረሱ ነው። ስለዚህ የዛሬን ቪዲዮ በዚህ እናጠቃልላለን። ስለዚህ የዛሬን ቪዲዮ ብዙ እንደተማራችሁበት እንደተዝናናችሁበት አልጠራጠርም። ይህ ቪዲዮ ደግሞ ብዙ ሰዎች ጋር እንዲደርስ ዩቲዩብ ለብዙ ሰዎች እንዲያሰራጨው ላይክ ማድረጋችሁ እንዳትረሱ። አስተያየት ካላችሁም ማስቀመጥ ትችላላችሁ ኮሜንት ላይ። በሌሎች ትምህርቶች እስከምንገናኝ ቻው ቻው።